ሰላም እንዴት ናችሁ? የቢኒኮም ዩቲዩብ ቻናል ተከታታዮች ዛሬ እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁ። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በታላቅ ትህትና ጠይቃለሁ። እንግዲህ በቀደምለት በተነጋገርነው መሰረት የዳይቱ ክላሳችን ዛሬ ይቀጥላል ማለት ነው። በዳይዋን ክላሳችን እንዴት ቪዥዋል ስቱዲዮ እንደምንጭንና ኤችቲኤምኤል ለምን መማር እንዳስፈለገ ተነጋግረናል ማለት ነው። ዛሬ ደግሞ ቀጥታ ወደ ቪዥዋል ስቱዲዮ በመሄድ ኤችቲኤምኤል ስትራክቸር ምን እንደሆነ እናያለን ማለት ነው። በዛሬ ቆይታችን ይህን ቪዲዮ እስከመጨረሻው ድረስ ከተከታተላችሁት እንዴት በቀላሉ የኤችቲኤምኤል ታጎችን በመጠቀም አነስ ያለች ዌብሳይት እንዴት እንደምንሰራ እናያለን ማለት ነው። እንግዲህ በመጀመሪያ ይህን ከማየታችን በፊት ኤችቲኤምኤል ቤዚክ ስትራክቸሮችን ማወቅ አለብን። እነዚህ ፊት ለፊት ላይ የምታዩቸው የኤችቲኤምኤል ስትራክቸሮች ናቸው። ወይም ደግሞ ዋናው ስራችንን ከመስራታችን በፊት ኤችቲኤምኤላችን ላይ ወይም ቪዥዋል ስቱዲዮላችን ላይ የምንጠቀምባቸው ታግ ነው። እንግዲህ የመጀመሪያው ታግ ኤችቲኤምኤል ስንጀምር መጀመሪያ ላይ የምናስገባው ዶክ ታይፕ ኤችቲኤምኤል ነው። ይሄ ዶክ ታይፕ ኤችቲኤምኤል የምንለው የምንሰራው የኤችቲኤምኤል ቨርዥን 5 መሆኑን ኤችቲኤምኤል 5 መሆኑን የምንነግረው ነው። ይህም ደግሞ ማለታችን የሚጠቅመን ምንድነው? የምንሰራውን ዌብሳይት ወይም ኤችቲኤምኤላችን ላይ የምንሰራውን ማንኛውም ዌብ ፔጅ በማንኛውም ብሮዘር ወይም በሁሉም ብሮዘር አክሰስ እንዲደረግ ይጠቅመናል ማለት ነው። ስለዚህ ይህንን ካላችሁ የሰራችሁትን ዌብሳይት ማንኛውም ብሮዘር አክሰስ እንዲያደርገው ነው ማለት ነው የእናንተን ዌብሳይት። በመቀጠል ሁለተኛ ሩት ታግ የሚባል አለ። ሩት ታግ ማለት ወይም ዌብሳይታችንን ስንጀምር ኤችቲኤምኤል ብለን ነው የምንጀምረው። ይሄ ኤችቲኤምኤል ብለን መጀመራችን የሚጠቅመን ምንድነው? ሩት ታግ ነው። ይሄን ታግ መጀመሪያ ካስገባን ብቻ ነው ሌሎቹን ታጎች መረዳት የሚችለው ማለት ነው። ሶ በመቀጠል ከሩት ታጋችን ቀጥለን ሄድ እናስገባለን ማለት ነው። ይሄ ሄድ ፓርታችን ብዙ ነገር ይይዛል፣ ወደፊት እናየዋለን። አንደኛው ሄድ ውስጥ ታይትል እናስገባለን። ይሄ የምንሰራው ኤችቲኤምኤል ላይ ዲስፕላይ የሚሆን የሚታይ ነገር አይደለም። ነገር ግን ብሮዘር የምንከፍትበት ታብ ላይ ጽሁፍ እንዲጽፍልን ወይም የተሰራውን ስራ ምን እንደሆነ የሚገልጽልን ታይትል ማስገባት ስንፈልግ ታይትል እንጠቀማለን ማለት ነው። ሶ ዋናው ቦዲ ነው። ቦዲያችን ላይ ደግሞ ዌብሳይታችን ላይ እንዲኖር እንዲታይ የምንፈልገውን ማንኛውንም ነገር የምንጽፍበት ፓርት ነው ማለት ነው። ስለዚህ ሁልጊዜ ማወቅ ያለብን ነገር ኤችቲኤምኤል የሚባለውን ታግ ከከፈትን ስንጀምር ስንጨርስ ደግሞ እንዘጋለን። ሶ ቦዲ የሚለውን ከፍተናል። ቦዲ የሚለውን ምን እናደርጋለን? እንዘጋለን። ይሄ ስላሽ ብለን የምናስቀምጣቸው እንዳለ ታጎች ሲዘጉ ነው ማለት ነው። ሲከፈቱ ምንም አይባሉም፣ ሲዘጉ ግን ታግ እንጠቀማለን ማለት ነው። ስለዚህ በቀላሉ ይሄን ስትራክቸር ቪዥዋል ስቱዲዮቻችንን በመክፈት እናያለን ማለት ነው። እንግዲህ ላስት ታይም ቪዥዋል ስቱዲዮ እንዴት እንደሚጫን አይተናል ማለት ነው። ምናልባት ቪዥዋል ስቱዲዮ እንዴት እንደሚጫን የማታውቁ ሰዎች ካላችሁ የመጀመሪያ ቪዲዮን ከስር ዲስክሪፕሽን ላይ አስቀምጣላችኋለሁ። እሱን በመጫን ቪዥዋል ስቱዲዮ ከነ ላይቭ ሰርቨሩ እንዴት እንደምትጭኑ እዛ ላይ ማየት ትችላላችሁ ማለት ነው። ስለዚህ ዛሬ ላይ አዲስ ኒው ፋይል ክፈትልኝ እለዋለሁ። ሶ ኒው ፋይል ላይ ክሊክ አደርጋለሁ። ከዛ እዚህ ጋር መጣና ምን ፋይል ነው የምትፈልገው ይለኛል። ለምሳሌ ዳይቱ ክላስ ዶት ኤችቲኤምኤል የሚባል ፋይል ሁልጊዜ ፋይል ኤክስቴንሽናችንን ክሬት ኒው ፋይል የሚለውን እጫናለሁ። ከዛ በኋላ ይሄንን ፋይል የት ላስቀምጥልህ እያለኝ ነው። ለምሳሌ የምሰራውን ዌብሳይት ዴስክቶፕ ላይ እንዲቀመጥ ከፈለኩኝ ዴስክቶፕ ላይ ላለው ሶ ዴስክቶፕ ላይ ሲቀመጥ ፋይል ስም ያስፈልገዋል። ምን ልበልልህ እያለኝ ነው። ሶ ዳይቱ.html ኤችቲኤምኤል ማለት የሚጠቅመን ምንድነው? ይሄ ፋይል በብሮዘር አክሰስ እንዲደረግ ፋይል ኤክስቴንሽን ያስፈልገዋል ማለት ነው። ለምሳሌ አንድ ወርድ ዶክመንት ስትከፍቱ .doc ወይም .docx እንደሚብለው ሁሉ ይሄም የኤችቲኤምኤል ፋይል ኤክስቴንሽን ያስፈልገዋል ማለት ነው። ያ .html ማለት አለብን ማለት ነው። ስለዚህ ይሄን ካልን በኋላ ክሬት ይሄንን ፋይል ፍጠርልኝ እለዋለሁ። ክሬት እለዋለሁ። ለክሬት ስል እዚህ ጋር ፊት ለፊት እንደምታዩት አንድ አዲስ ምን ይከፈትልኛል ማለት ነው? ዶክመንት መስሪያት ወይም ደግሞ ኤችቲኤምኤል መጻፊያ ይከፈትልኛል ማለት ነው። የዚህ ሰዓት አሁን ቅድም እንዳልኳችሁ ምን ጀምረው ታግ ከፍተን በምንድነው ብያችኋለሁ? አይ ዶክ ታይፕ ነው ብያችኋለሁ አይደል? ስለዚህ እቺን አርጎ ዶክ ታይፕ ብሎ ነው የሚጀምረው አይደል? ነገር ግን እኛ ቪዥዋል ስቱዲዮን የምንጠቀም ከሆነ በቀላሉ የኤችቲኤምኤል ስትራክቸሩን ምን ማድረግ ይችላል? ማምጣት ይችላል ማለት። ለምሳሌ ኤችቲኤምኤል ብዬ ብጽፍ ኤችቲኤምኤል ሊስት ይመጣልኛል። ኤችቲኤምኤል 5ን አስገባልኝ እለዋለሁ። ሶ ኤችቲኤምኤል 5ን ቅድም እንዳልኳችሁ አይ ዶክ ታይፕ የምንለው የኤችቲኤምኤል 5 እንደሆነ ነግራችኋለሁ። ስለዚህ መጥቼ እዚህ ጋር አይ ዶክ ታይፕ
5 ላይ ክሊክ ሳረግ HTML ስትራክቸሩን ይጽፍልኛል ማለት ነው። እንደምታዩት አይዶክ ታይፕ ብሎ HTML ላንጉሹ ኢን እንግሊሽ እንደሆነ ሄደር ከፍቶ ቦዲ ከፍቶ ይጠብቀኛል ማለት ነው። ስለዚህ ይሄ ቤዚክ የሆነ የHTML ምንድነው ማለት ነው ስትራክቸር ነው ማለት ነው ቅድም የነገርኳችሁ። ስለዚህ ይሄንን ከመጻፍ ምን ማድረግ ይቻላል በቀላሉ መስራት ይቻላል ማለት ነው። እነዚህን ሁለት ነገሮች ሜታ ካርሴት እና ሜታኔም የሚሉትን በቀጣይ ቪዲዮ ሌላ ጊዜ ዲስክራይብ አደርግላችኋለሁ ማለት ነው። ቅድም ፕሬዘንቴሽኑ ላይ እንዳያችሁት HTML ስትራክቸር እነዚህ ናቸው ብያችኋለሁ። ስለዚህ መጀመሪያ ከመጀመራችን በፊት ታይትል ማለት ብሮዘሩ ላይ አንደርስታንድ ከብሮዘሩ ላይ የማይታይ ነገር ግን ታብ ነው ብያችኋለሁ። ለምሳሌ እዚች ጋር ዳይቱ HTML ክላስ እንበል ዳይቱ HTML ክላስ አለ። ሶ ይሄኛው ዳይቱ ክላስ HTML የሚለው ዲስፕላይ የሚሆነው የቱ ጋር ነው ማለት ነው ብሮዘራችን ላይ ቦዲ ላይ ሳይሆን ብሮዘር ላይ ነው። በቀደም ለት እንዳልኳችሁ ላይቭ ሰርቨር እና ፕሪንት ሾው ፕሪቪው የሚማረግ እንድንችል ሁለት የኤክስቴንሽን ፋይል ጭነን ነበር። ስለዚህ አሁን ለምሳሌ እዚህ ጋር የተሰራውን ስራ ማየት ብፈልግ ይሄን መዝጋት አይጠበቅብኝም። እዚች ጋር እንደምታዩት ሾው ፕሪቪው የምትል ይችን ስለጫንኳት ኤክስቴንሽኗን የመጀመሪያ ቪዲዮአችን ላይ ስለጫናት ሾው ፕሪቪው የሚለውን ክሊክ አረጋለሁ ማለት ነው። ልክ ሾው ፕሪቪው የሚለው ላይ ክሊክ ሳረግ ሶርሳችን ላይቭ ሰርቨር እንደሆነ ልክ ይመጣልኛል ማለት ነው። ይሄው እንደምታዩት ይሄ እዚች ጋር እንደምታዩት ዳይቱ HTML ክላስ የምትለው ይቺ ታይትል ፓርታችን ነች። ቦዲያችን ላይ ምንም የሰራነው ነገር የለም። ነገር ግን ምን ያደርጋል ይቺ ለምሳሌ ይችን ዳይቱ የምትለው ለምሳሌ ቀይሬ ዳይ3 ብላት እዚህ ጋር እንደምታዩት አውቶማቲካሊ ዳይ3 ያደርግልኛል ማለት ነው። ስለዚህ ይሄ ማለት ታይትል ማለት የተሰራው ስራ ታብ ፖዚሽን ነው የሚባለው። ይሄ ብሮዘራችን ላይ ታብ ፖዚሽን ላይ ዲስፕሌይ የሚሆን ነገር ነው ታይትል ማለት ነው። ስለዚህ በቀላሉ ላይቭ ሰርቨርን በመጠቀም እዚህ ጋር እየሰራው እዚህ ጋር መስራት የሚችለውን ነገር ወይም የሰራውትን ስራ እዚሁ ያየው ሄዳለሁ ማለት ነው። አሁን ቦዲ ውስጥ እንምጣና ለዛሬ ሁለት ነገር አሳያችኋለሁ። HTMLላችን ላይ እንዴት ሄደር እና እንዴት ፓራግራፍ እንደምንሰራ አሳያችኋለሁ ማለት ነው። HTML ላይ እንግዲህ 5 ሄደሮች አሉ። ለምሳሌ ሄድ 1 ብዬ ልዝጋውና ልክ ራሱ ሰፖርት ያደርገኛል። ልክ እኔ የከፈትኩትን ታግ እሱ ምን ያደርግልኛል ይዘጋልኛል ማለት ነው። ሶ ሄድ 1 ውስጥ ለምሳሌ ማይ HTML ክላስ ብል እንደምታዩት ቦዲ ላይ በሄድ 1 በትልቁ ይጽፍልኛል ማለት ነው። ለምሳሌ አሁን ሄድ 2 ልበልና ዌልካም ቱ ቢኒኮም ብዬ ሄድ 2 ልዝጋ። ልክ እንደምታዩት ሄድ 1 ሲሆን ሳይዙ ተለቅ ያለ ነው። ሄድ 2 ሲሆን ሳይዙ ትንሽ እያነሰ ይመጣል። ለምሳሌ ይሄንኑ ኮፒ ልበለውና በሄድ 3 ላርገው። ይችን ለምሳሌ 5 ሄድ አለ ብያችኋለሁ። ሄድ 3 ላርገው። እዚህ ጋር መጣና ሄድ 3 ልዝጋው። ሶ ምንም ልዩነት የለውም። ልዩነታቸው ምንድነው? ሄድ 1 ስለው ከፍተኛ ወይም ሳይዙን ትልቅ የማድረግ ሄድ 2 ሲሆን ደግሞ ከመጀመሪያው አነሰ፣ ሄድ 3 ሲሆን ያነሰ እስከ ሄድ ስንት ድረስ ማድረግ ይችላል ማለት ነው? እስከ ሄድ 5 ድረስ መስራት ይችላል ማለት ነው። ለምሳሌ ሄድ 4 እዚህ ጋር ቢሆን ሄድ 5 ቢሆን እዚች ጋር ሄድ 4ን ልዝጋ፣ እዚህ ጋር ሄድ 5 ልዝጋ። እንደምታዩት እዚህ ጋር አምስቱም ሄዶች ልዩነታቸው ምንድነው? የሳይዝ ልዩነት ነው ያላቸው ማለት ነው። በሌላ ወይ ሳይዝ መጨመር መቀነስ እናያለን። ግን አንደኛው ታግ ሄድ 1 የሚባል ታግ ነው። ሄደር ታግ ማለት ነው። ወይም ርዕስ ጽፉ ልትጠቀሟቸው የምትችሉ 5 የሄደር ታጎች አሉ ማለት ነው። ከነዚህ ውስጥ እናንተ የምትፈልጉትን የሄደር ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። አሁን ሁለተኛ ላይ ለምሳሌ ከኤችቲኤምኤል ክላስ ከሄደሯን ዝቅ ብዬ አንድ ፓራግራፍ ልክፈት ካልኩኝ ፓራግራፍ መጻፊያ ወይም ዲቴል ዲስክሪፕሽን መጻፊያ ወይም አንድ ፓራግራፍ ሊሆን ይችላል፣ ሁለት ፓራግራፍ ሊሆን ይችላል መጻፊያ ምን ማድረግ ትችላላችሁ ማለት ነው። ፒ የምትባለው አንድ ታግ በመጠቀም ለምሳሌ እዚህ ጋር አንድ ረዘም ያለ ጽሁፍ ልጻፍ። ይሄን ረዘም ያለ ጽሁፍ ስጽፍ ልክ ፒን የከፈትኳት ከሄደሩ ቀጥሎ ስለሆነ ይሄ የጻፍኩት ጽሁፍ ከሄደሩ ቀጥሎ ምን ያደርጋል ማለት ነው ይገባል ማለት ነው። ለምሳሌ አሁን ዝም ብዬ በነካው ቁጥር ምንድነው ወደ ጎን እየሄደ ነው የሚሄደው እንጂ ወደታች አይወርድም። ነገር ግን እኔ ለምሳሌ
ልክ አንድ ፓራግራፍ ጨርሼ ወደ ሁለተኛ ፓራግራፍ ተመለስ ስለው ምን ማድረግ እችላለሁ ማለት ነው? ሄዱን ከፍቼ ብሬክ ላለው ማለት ነው። ቢአር ማለት ብሬክ ማለት ነው። ልክ ቢአር አርግልኝ ስለው ብሬክ፣ ከዚህ በኋላ የምጽፈውን ጽሁፍ ከታይ ጻፍልኝ ማለት ነው። ልክ እየመጣው አሁንም ወርታች እንዲጽፍ ስፈልግ እየመጣው መሃል ላይ ምን አደርጋለሁ ማለት ነው? ብሬክ ላለው ማለት ነው። አሁንም ብሬክ ካልኩ በኋላ ምን አደርጋለሁ? እጽፋለሁ ማለት ነው። በዚህ መንገድ ወደታች እንዲጽፍልኝ ማድረጊያ የምታረግልኝ ታግ ምን ትባላለች? ቢአር ወይም ብሬክ ትባላለች ማለት ነው። ስለዚህ አሁን እንዳያችሁት ከላይ ሄደር ያለ ከስር ደግሞ የሄደር ምን አለ ማለት ነው? ዲስክሪፕሽን አለ ማለት ነው። እመጣና ለምሳሌ አሁንም አይ ከሄድ 5 ዝቅ ብሎ አንድ ፓራግራፍ ልጻፍ ካላችሁ ከሄድ 5 ቀጥሎ ትመጡና አንድ ፒን ትጫናላችሁ ማለት ነው። ይሄ ሌዛን እና ግሬተር ዛን መሃል ላይ ነው የፓራግራፍ የሚጻፈው ማለት ነው። ወይም ደግሞ ኤኒ ታግ ስትጠቀሙ የምትጽፉት የታጎቹን ሌዛን እና ግሬተር ዛን መሃል ላይ ነው ማለት ነው። ፒ ላይ ቢጽፍ አሁንም የሆነ ጽሁፍ መጻፍ ብጀምር በፓራግራፍ ይጽፍልኛል ማለት ነው። ስለዚህ ይሄ የኤችቲኤምኤል ስትራክቸር ነው ማለት ነው። ስለዚህ ኤችቲኤምኤል ስትራክቸርን በመጠቀም ቦዲ ውስጥ የምጽፈው ማንኛውም ነገር ዲስፕሌይ የሚሆነው የት ላይ ነው ማለት ነው? እዚህ ቦዲ ውስጥ ነው ማለት ነው። ታይትል ደግሞ እዚህ ጋር ነው ማለት ነው። ስለዚህ አሁን በቀጣይ ቪዲዮ ስንገናኝ ዛሬ ስለ ሄደር እና ስለ ፓራግራፍ አይተናል። በቀጣይ ቀን ደግሞ ስንገናኝ እንዴት ሄደሮችን ሳይዛቸውን ማስተካከል እንደምንችል በራሳችን በመንፈልገው እንዴት ከለራቸውን መቀየር እንደምንችል እንዴት ደግሞ ሌሎች ስራዎችን መስራት እንደምንችል በቀጣይ ቪዲዮ አሳያችኋለሁ ማለት ነው። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በታላቅ ትህትና ጠይቃለሁ።